በሚሊዮነሮች እጅ ላይ ብቻ የሚገኘው ድብቁ ሚስጥር። ይህ የምድራችን ቁጥር 1 ትሪሊየነር የሀብት ታሪክን የምንመረምርበት ክፍል 2 ቪዲዮ ነው። በዛሬው ዝግጅታችን አስገራሚውን የሀብታምንና የድሃን የጊዜ ልዩነት ሚስጥር የምንፈታ ይሆናል። እንዲሁም ሀብታምና ድሃን የሚለያቸውን አንኳር ነጥቦች በኤለን መስክ የታሪክ መነጽር በዝርዝር እንመለከታለን። ኤለን መስክ ጊዜን የሚያይበትና የሚለካበት መንገድ ከተራው ሰው ፍጹም የተለየ ነው። አብዛኛው ሰው ቀኑን የሚያቅደው በሰዓታት፣ በግማሽ ቀናት ወይም በጠዋትና ማታ ክፍፍል ነው። ከጠዋቱ 2 ሰዓት እስከ 4 ሰዓት ቢሮ እቆያለሁ፣ ከሰዓት በኋላ ደግሞ የሆነ ስብሰባ አለኝ፣ ከዛ በኋላ ደግሞ እረፍት አደርጋለሁ ይላል። ይህ የአብዛኛው ማህበረሰብ እሳቤ ነው። የአይነቱ ልል እቅድ ግን ለሰው ልጅ አእምሮ ሰፊ የመስነፍና ነገሮችን የማዘግየት እንዲሁም ደግሞ ውድ ጊዜን የማባከን ትልቅ ክፍተትን ፈጥሮለታል። ምክንያቱም አእምሯችን ሰፊ ጊዜ እንዳለው ሲያውቅ ስራውን ይዘነጋዋል። ኤለን መስክ ግን ቀኑን ሙሉ ከጠዋት መነሻው ጀምሮ እስከ ሌሊት መተኛው ድረስ የሚከፋፍለው በ5 ደቂቃ ትናንሽ ሳጥኖች ወይም 5 ሚኒት ስሎትስ ነው። አዎ በትክክል ሰምታችኋል። የሱ ዕለታዊ የህይወት መርሃ ግብር እያንዳንዷ 5 ደቂቃ ምን አይነት ጠቃሚ ስራ ላይ መዋል እንዳለባት አስቀድሞ በኮምፒውተር ሲስተም የተያዘችና የተቆለፈች ናት። ይህ ስልት በዘመናዊው የስራ አመራር ሳይንስ ታይም ቦክሲንግ ተብሎ ይጠራል። ይህንን ስልት በተከታታይ ሲጠቀም አእምሮ በማንኛውም ሰከንድ ውስጥ ከፍተኛ ትኩረት ወይም ሃይፐር ፎከስ ላይ እንዲሆን ይገደዳል። በዛች በተሰጠችው 5 ደቂቃ ውስጥ የስፔስ ኤክስን የሮኬት ኢንጂነሪንግ ውስብስብ ችግር ቀርቦለት አይቶ ወዲያውኑ የመጨረሻ ውሳኔ ይሰጣል። ቀጣዩዋ 5 ደቂቃ ስትተካ ደግሞ አእምሮን ፍጹም በሆነ ፍጥነት አዙሮ ወደ ቴስላ የባትሪ ቴክኖሎጂ ወይም የኤክሴቲዩተር አልጎሪዝም ስብሰባ ላይ ያተኩራል። ለ1 ሰከንድ እንኳ ሀሳቡም አይበታተንም። እናንተም ይህንን ሚስጥር ህይወታችሁ ላይ ካዋላችሁ ወደ ስኬት የምታደርጉትን የቢዝነስ ጉዞም በ10 እጥፍ ታፋጥኑታላችሁ። ህጉም ዘ ፓርኪንሰን ሎ ሌቨሬጅ ይባላል። የፓርኪንሰን ሳይንሳዊ ህግ የሚለው ምን መሰላችሁ? አንድን ስራ ለመስራትና አጠናቆ ለማስረከብ የተሰጣችሁ ሰዓት ወይም ጊዜ በተራዘመ ቁጥር ስራው ያንን የተሰጠውን ሰፊ ጊዜ ለመምላት ሲል በራሱ እየተለጠጠና እየተወሳሰበ ይሄዳል። ለምሳሌ አንድ መደበኛ ሰው አዲስ የንግድ እቅድ ለማውጣት 1 ሳምንት ወይም 1 ወር ለራሱ ከፈቀደ ያ ስራ በእውነትም ያንን 1 ወር ሙሉ ይወስድበታል። ምክንያቱም አእምሮ ገና ሰፊ ጊዜ እንዳለው ስላወቀ እያረፈ እየተዝናናና ስራውን ወደኋላ እየገፋው ይሄዳል። ኤለን መስክ ግን ለራሱም ሆነ ለኩባንያው ሰራተኞች ማንም ሰው ሊሰራው የማይችል የሚመስል እጅግ አጭር ጊዜን ይሰጣል። ለምሳሌ የስፔስ ኤክስ ኢንጂነሮችን ጠርቶ ይህንን አዲስ የሮኬት ሞተር ዲዛይን በ3 ቀናት ውስጥ ማጠናቀቅ አለብን ይላል። ኢንጂነሮቹ ደንግጠው አይቻልም፣ ይህ እኮ ቢያንስ 6 ወር የሚወስድ ከባድ ሳይንስ ነው ሲሉት፣ እሱ ግን በ3 ቀን ውስጥ ካልተጠናቀቀ እኔ ራሴ መጥቼ ሌሊቱን ሙሉ እሰራዋለሁ በማለት የአእምሯቸውን የማምረት አቅም እስከ ጥጉ ይገፋዋል። ውጤቱ ምን ይሆናል መሰላችሁ? በ6 ወር ውስጥ የማይሰሩትን ተአምር በእነዚያ አስደናቂ 3 ቀናት ውስጥ ተጠናቆ ይወጣል። እናንተም በቀን ውስጥ የምትሰሩትን ስራ በሰዓታት ሳይሆን በደቂቃዎች ገድቡት። ከኤለን መስክ ታሪክ የምንረዳው ስኬት ምንጊዜም ፈጣኖችን ትወዳለች። ወደ ቀጣዩ ታሪካዊ ምዕራፍ ስንሻገር ኤለን መስክ ኩባንያዎቹን በአጭር ዓመታት ውስጥ ወደ ትሪሊየን ዶላር ግዙፍ ግዛት ያሳደገበት ሌላኛው አስገራሚ ሚስጥር ስህተትንና ውድቀትን የሚመለከትበት ፍልስፍና ነው። አብዛኛውን ጊዜ የአንድ ድርጅት ስራ አስኪያጅ አንድን ስራ ሰርቶ ሳይሳካለት ሲቀር ወይም ሲሳሳት ያንን ስህተት ለመደበቅ፣ ለማስተባበል ወይም ደግሞ ሌሎችን ሰዎች ተጠያቂ ለማድረግ ይሮጣል። ውድቀትን እንደ ትልቅ እፍረትና እንደ ኪሳራ የጉዞ ማጠቃለያ ፍጻሜ አድርጎ ነው የሚመለከተው።
የምንመለከተው። በኤለን መስክ መዝገበ ቃላት ውስጥ ግን ውድቀት ማለት የውድቀት ፍጻሜ ሳይሆን የስኬት ዋነኛውና አንደኛው አካል ነው። እሱ እንደሚለው ከሆነም ነገሮች በአዲስ መንገድ እየሰሩ ካለም ውድቀት በፍጹም ካላጋጠማችሁ ይህ የሚያሳየው እናንተ አዲስ ነገር ፈጣሪዎች እንዳልሆናችሁና የድሮውን መንገድ ብቻ እየደገማችሁት እንደሆነ ነው። ለዚህም ነው በስፔስ ኤክስ መጀመሪያ አካባቢም በሚሊዮን የሚቆጠር ዶላር የወጣባቸው ሮኬቶች ሰማይ ላይ ሲፈነዱ እሱ ተስፋ ከመቁረጥ ይልቅ ፈገግ ብሎ የምህንድስና ቡድኑን የሚያበረታታው። ምክንያቱም ከእያንዳንዱ ፍንዳታ በስተጀርባ ሮኬቶቹ ለምን እንደፈነዱ የሚናገር በቢሊዮን የሚቆጠር እጅግ ጠቃሚ መረጃ ወይም ሳይንሳዊ ዳታም ይገኛል። ይህንን የተሳሳተ መረጃ ወዲያውኑ ወስዶ በሚቀጥለው ሮኬት ላይ ምርቱን ያሻሽላል። ይህንን ሂደት በሳይንሱ ኔጌቲቭ ፊድባክ ሉፕ ወይም የአሉታዊ አስተያየት አዙሪት ይባላል። እሱ ሁል ጊዜ ሰራተኞቹንም ሆነ ጓደኞቹን የሚጠይቀው ምርቴ ወይም መኪናዬ ምን ያህል ቆንጆና ማራኪ ነው ብሎ የሰዎችን ውዳሴ ለመስማት አይደለም። ይልቁን በዚህ በሰራውት አዲስ ምርት ላይ ያለው ዋነኛው ስህተትና ጉድለት ምንድነው? መጥፎ ነገሩስ ምንድነው? በቃላት እስቲ ግደፉኝ ነገሩኝ ብሎ ስህተቱን በከፍተኛ ጉጉት ይፈልጋል። ይህንን ሚስጥር ስንመለከት ለማንኛውም ሰው ወሳኝ የሀብት መመሪያ ነው። ለምሳሌ ተራው የሱቅ ባለቤት ወይም የሬስቶራንት ባለቤት ደንበኞቹ ወይም ተመጋቢዎቹ መጥተው ስራ መጥፎ ነው፣ ያቀረብከው ምርት ጥራት የለውም፣ ይህ ነገር አይሰራም ብለው ሲነክፉት ወዲያውኑ ይናደዳል ወይም ይበሳጫል። አስተያየታቸውንም ያጠፋል ወይም ከነቃፊዎቹ ጋር በኮሜንት ይጣላል። በዚህም እብሪቱ ምክንያት ስህተቱን ሳያርም አመታትን ይኖራል። በመጨረሻም ድርጅቱ ሙሉ በሙሉም ሊከስር ይችላል። የኤለን መስክ ስትራቴጂ ግን የዚህ ፍጹም ተቃራኒ ነው። እሱ የቴስላ መኪናን ገበያ ላይ ካወጣ በኋላ በትዊተር ወይም በአሁኑ ኤክስ ላይ በራሱ አካውንት ገብቶ ማንኛውም ደንበኞቹን መኪናው ላይ የጠላችሁት ነገር ምንድነው ብሎ ይጠይቃል። አንድ ማንኛውም ደንበኛ የመኪናው የኋላ ወንበር ማስተካከያ ምቹ አይደለም ብሎ ከጻፈለት ያንን መረጃ ወዲያውኑ በዕለቱ ወደ ፋብሪካው ኢንጂነሮች በመላክ በሚቀጥለው ሳምንት ከፋብሪካ በሚወርዱት አዳዲስ መኪኖች ላይ ወንበሩ እንዲስተካከል ያደርጋል። ይህ ፈጣን የስህተት ማስተካከያና ትችትን የመስማት ሂደት ነው ኩባንያዎቹን በአጭር ጊዜ ውስጥ ወደ ቢሊዮን ዶላር ማማ ያወጣቸው። እሱ ስህተትን የእድገት መሰላል አድርጎም ነው የሚመለከተው። አሁን ደግሞ ሁላችንም ወዳለንበት ወደ 2026ቱም ወቅታዊና አስደናቂ እውነታ እንምጣ። ኤለን መስክ አሁን ላለው እጅግ ግዙፍ የሀብት ደረጃ ያበቁት የድሮ ድርጅቶቹን ብቻ እያስተዳደረ ዝም ብሎ አልተቀመጠም። ይልቁን የወደፊት የዓለምን ኢኮኖሚ ሙሉ በሙሉ በቁጥጥር ስር ለማድረግ አዳዲስ የሀብት ስልቶችን እየተገበረም ይገኛል። ከነዚህም መካከል በአሁኑ ሰዓት ግንባር ቀደሙንና የዓለም መነጋገሪያ የሆነውን XAI ወይም ግሮክ የተባለውን የአርቲፊሻል ኢንተለጀንስ ኩባንያ ነው። ይህ ኩባንያ ዝም ብሎ እንደ ቻት ጂፒቲ ወይም እንደ ሌሎቹ ተራ የጽሁፍ መልስ መስጫ ሶፍትዌሮች ብቻ የተሰራ አይደለም። የኤለን መስክ ዋነኛው የረጅም ጊዜ ስትራቴጂ የXAIን ወይም የግሮክን አእምሮ ከቴስላ መኪኖች እና ኦፕቶመስ ከተባሉት ሂዩማኖይድ ወይም ሰብአዊ ሮቦቶች ጋር ማገናኘት ነው። እስቲ ለአንድ አፍታ አስቡት። የሰው ልጅ በፋብሪካ ውስጥ በግንባታ ላይ በቤት ውስጥ የሚሰራቸውን ማንኛውም ከባድና አድካሚ ስራዎች በሙሉ እነዚህ ሮቦቶች በአርቲፊሻል ኢንተለጀንስ ታግዘው ያለ ድካም መስራት ሲጀምሩ የአንድ ምርት ማምረቻ ዋጋ ፍጹም ወደ ዜሮ ዋጋ ይጠጋል። ይህ ማለት ታይቶ የማይታወቅ የሀብት ማዕበል ይፈጠራል ማለት ነው። ለምሳሌ ያህል ተራ የሆኑ የቴክኖሎጂ ኩባንያዎች በኮምፒውተር ውስጥ ብቻ የሚቀመጥ ሶፍትዌርን ሰርተው ለአጠቃቀም ሲሸጡ፣ መስክ ግን ያንን የኤአይ ሶፍትዌር ወደ መኪና፣ ወደ ሮኬትና ወደ ተንቀሳቃሽ ሮቦት በመቀየር በአካላዊው እውነተኛ ዓለም ላይ ቀጥተኛ ተጽዕኖን ይፈጥራል። ይህ ስልት ደግሞ በሰው ልጅ ታሪክ ውስጥ ማንም ባለሀብት አግኝቶት የማያውቀውን ፍጹም ሞኖፖሊና የሀብት ምንጭ ይከፍትለታል ማለት ነው። ውድ ተመልካቾቻችን በእነዚህ ሁለት ክፍሎች ውስጥ በጥልቀት የተመለከትናቸው የኤለን መስክን እውነተኛ የህይወት ታሪክ፣ የጽናት ምዕራፎችና የሀብት ስትራቴጂዎች ህይወታችሁንና የአስተሳሰብ አድማሳችሁን ለመቀየር
የሚጠቅሙ ታላላቅ የዓለማችን መርሆች ናቸው። ነገሮችን ከመሰረቱ መመርመር፣ ያገኙትን ትርፍ በመቶ እጥፍ መልሶ ለታላቅ ህልም አደጋ ውስጥ ማሳለፍ፣ የስቃይ ጽናትን ማዳበር፣ ጊዜን በ5 ደቂቃ ሳጥኖች ውስጥ መገደብና ስህተትን በደስታ ተቀብሎ ወዲያውኑ ማረም፣ እነዚህ የዓለማችን አንደኛው ትሪሊየነር ዋና ሚስጥራዊ ስልቶች ናቸው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።